የህዳርና የታህሳስ ወራት 2012 ዓ.ም ጠቅላይ ሚኒስትሩ በብዙ አጀንዳዎች እንዲወጠሩ የሆኑበት ነበር። በአንድ በኩል ኖቤል ተሸልመሃል፣ ሸልመናሃል ያሏቸው ሰዎች አስደስተዋቸዋል። ይሁን እንጂ በኦስሎ የሽልማት ስነ ስርዓት ላይ የኖቤል ኮሚቴዋ ሰብሳቢ በንግግራቸው ቃል የገባህልንን ዴሞክራሲያዊ ምርጫ አደርጋለሁ ያልካትን ነገር ቶሎ ብለህ እንደምታስፈጽማት እንተማመናለን የሚል አደራ ጥለውባቸዋል። ይህ አስጨናቂ ነበር። በአንድ በኩል በአገር ውስጥ ያሉት ተቃዋሚዎቻቸው አይለዋል። ህወሓት ብልጽግና ውስጥ መግባት መንቦጫረቅ ነው፣ ከእናንተስ ጋር ጋርዮሽ የለኝም ብሏል። በሌላ በኩል ለውጥ የተባለውን ቀውስ ከፊት ሆነው ካስተዋወቁት ሰዎች መካከል አንዱ የሆኑት ለማ መገርሳ ብልጽግናን ተጠይፈው መውጣታቸው የኦህዴድን ካድሬ ልብ ከፋፍሎታል። ለለማ ያልሆኑ አብይ ምን ጥቅም አላቸው እያለም መነጋገር ጀምሯል። ሌላኛው ደግሞ እኛም ሌላ መንግስት ነን፣ የመደመር ካልኩሌተር በእጃችን ነው ያሉ አሉ። ከመንጋ ደጋፊዎቻቸው ውጪ የረባ ድርጅታዊ ጥንካሬ ያልነበራቸው ጠቅላይ ሚኒስትሩም አጣብቂኝ ውስጥ ገቡ። በአንድ ወገን ሸላሚዎቻቸውን ምዕራባውያንን ለማስደሰት ምርጫ ማካሄድ አለባቸው። በሌላ በኩል ደግሞ በአገር ውስጥ ተቃዋሚዎቻቸው ገንግነዋል። በዚያ ሰዓት ኮሮና የሚባል ባለውለታቸው ገና አልመጣምና ወረርሽኙን ሰበብ አድርገው ምርጫውን የሚሰርዙበት ምክንያት አልነበረም። ይሁን እንጂ ምርጫውን ለማድረግም ምንም ዝግጅት እያደረጉ አልነበረም። በኖሬው ሽልማት መድረክ ላይ የምርጫን ነገር አደራ ከተባሉ ከ16 ሰዓታት በኋላም ብርቱካን ሚደቅሳ የተባሉትን አብይ አንጋሽ ወይዘሪት የ2012 ምርጫ በእርግጠኝነት ይካሄዳል በማለት መግለጫ እንዲሰጡ አስደረጉ። ጠቅላይ ሚኒስትሩ ለምርጫ ዝግጁ ናቸው ብለውም ወይዘሪት ብርቱካን ሚደቅሳ ከኦስሎ ሽልማት 16 ሰዓታት በኋላ በኢቲቪ ስቱዲዮ እንዲናገሩ የታዘዙትን ፈጸሙ። ምርጫ 2012 በእርግጠኝነት ይካሄዳል፣ ዝግጅት እየተደረገ ነው አሉ ደጋግመው። ጠቅላይ ሚኒስትሩም ይኸው እንደሚሆን ነግረውናል እያሉ ታህሳስ 1 2012 ዓ.ም የሰጡት መግለጫ ይህ ነበር። አሁን ፈረንጆቹን ለማባበል በብርቱካን ሚደቅሳ በኩል ማታለሉ ተጀምሯል። አስቸጋሪውና አጣብቂኙ ነገር በብልጽግና መመስረት የሚያፌዘውን ህወሓትንና በዚህ ውስጥ አልቀጥልም ብለው የወጡትን ለማ መገርሳን ተከትሎ የመጣውን ቀውስ መቆጣጠር ነው። ለዚህም ሁለት መድረክ አዘጋጁ። በተከታታይ ቀናት የኦሮሞ ተወላጅ አክቲቪስት ፖለቲከኞችን፣ ጋዜጠኞችንና መሰል ታዋቂ ሰዎችን እንዲሁም የትግራይ ተወላጅ ባለሀብቶችን ሰብስበው ተናገሩ። የኔን ብሔር እንዴት አወቁት እያሉ የሚገረሙ ሰዎች ግራ እስኪገባቸው ድረስ ዘር ቆጥረው ቤት ለቤት ፈልገው የትግራይ ተወላጅ ናችሁ ያሏቸውን ባለሀብቶች በሰበሰቡበት ወቅት ወደ ህወሓት ሂዱ ብለው ትዕዛዝ ሰጡ። የኦሮሞ ልሂቃን ናቸው ያሏቸውን ሰዎች ደግሞ ጆሮአቸውን የሚስማማ ነው ያሉትን ነገር ነገሯቸው። ስለ ለማ መገርሳ መውጣት፣ ስለ ወላጅናታቸውና በኦሮሞ ልሂቃን የሚጠሉበትን ምክንያት ያነሷቸው ነጥቦች እስካሁን ድረስ ፖለቲካዊ ትወናውን በብቸኝነት እንዲመሩት ያስቻሏቸው ናቸው። ወደ መቀሌ ሄዳችሁ ለህወሓት ንገሩ ያሉትን ጉዳይ ለባለሀብቶቹም ሲነግሯቸው ኦሮሞ ናችሁና ላባብላችሁ ላሏቸውም ሰዎች ከነገሯቸው ጋር አንድ አይነት ነው። ለማ መገርሳ አንድ ሰው ነው። የእርሱ መውጣት ምርጫውን እንዳላሸንፈ አያደርገኝም። ኮሮጆ ገልብጬ አሸንፋለሁ። ኢህአዴግ ቤት ነው ያደግኩት፣ ኮሮጆ እንዴት እንደሚገለበጥ አውቃለሁ አሉና ቀጥሎ ጎምዛዛ ነገሮችን ተናገሩ። መነገጃ የሚያደርጓቸውን ወላጅናታቸውንም አነሱና እንደገና ሸቀሉባቸው። ይህንን አጋጣሚ እናነሰዋለን። የትግራይ ተወላጅ ናቸው ያሏቸውን ባለሀብቶች ደግሞ ህወሓት ወደ ብልጽግና የሚገቡ 10 ሰዎችን ይስጠኝ፣ ካልሆነም በአየርም በምድር ወደ ትግራይ ምንም ነገር እንዳይሄድ እዘጋለሁ፣ በግማሽ ቀን ውጊያ አስሬ ያመጣቸዋለሁ አሉ። በንግግራቸው የተደናገጡ ሰዎች ይህ ሁሉ ለምን ያስፈልጋል? እርስዎም ብልጽግናን ይዘው ሌላውን የኢትዮጵያ አካባቢ ያስተዳድሩ፣ ህወሓትም ትግራይን ያስተዳድር፣ ምርጫ ይካሄድና ህዝቡ የወደደውን ያድርግ አሏቸው። በዚህ ጊዜ ጠቅላይ ሚኒስትሩ ተበሳጩ ይላል አንድ በወቅቱ በምኒልክ ቤተ መንግስት ስብሰባ ላይ የነበረ ነጋዴ። በአንድ ሀገር ሁለት መንግስት አይኖርም፣ እንዲህ ያለ ቅንጦት በየትኛው የአፍሪካ ሀገር ውስጥ አይታል? ያለነው እኮ አፍሪካ ውስጥ ነው። ምርጫውን የማሸንፈውም እኔ ነኝ፣ 10 ዓመትም የምመራው እኔ ነኝ። ይህንን ለደብረ ጽዮን ንገሩት አሉና ሌሎች ጉዳዮችን አከሉ። እነዚያን ሌሎች ጉዳዮች ከመመልከታችን በፊት ጥያቄዎችን እንጠይቅ። ምርጫና አምባገነኖች ምንና ምን ናቸው እንበል። አምባገነኖች የሚያካሂዱት ምርጫ ምን አይነት ነው? እንዲህ ያሉ ሰዎች በምርጫ ምክንያት ስልጣን ለቀው ያውቃሉን? ከሚሳሱለት ወንበራቸው እንደ ነፍሳቸው ከሚወዱት ዙፋናቸው በምርጫ ተሸንፌያለሁ ብለው ሊለቁ ይችላሉ ወይ? ደም አፍስሰው ካጸኑት መንበር፣ አጥንት ሰብረው ከተቀመጡበት ወንበር፣ ቢሊዮን ዶላሮችን ከሚዝቁበት ካዝና በአንድ ጀንበር በምትካሄድ ምርጫ ስልጣን ለቀው ሊወጡ ይችላሉን?
ደግሞስ አምባገነኖች ሳር ቅጠሉን የሚያርድ ስልጣን በእጃቸው አገርን የሚያንቀጠቅጥ ባንክና ታንክ በክንዳቸው ላይ ያለ የዚህ ሁሉ ምንጭ የሆነውን ስልጣን በምርጫ ተሸነፍኩ ብለው ትተውት ዘወር ሊሉ ይችላሉን? እልፍ ወንጀል ያለባቸው ነፍሰ ገዳይ መሪዎች ስልጣን በአንዲት የምርጫ ጣቢያ የፖለቲካ ጨዋታ ቢለቁ በማግስቱ ወደ እስር ቤት እየተንጋጉ እንደሚወሰዱ እየታወቀ ስለምን ምርጫ እያሉ ቢሊዮን ዶላሮችን ለድግስ ያጠፋሉ? እነዚህን ጥያቄዎች በዚህ ሳምንታዊ የአምባገነኖች መዘከሪያችን ላይ መመልከት ምርጫን ለሀብት ብክነት ብቻ ሳይሆን ለጦር መሳሪያነት የሚጠቀሙበትን አብይ አህመድን በሌላ መንገድ ለመመልከት ይጠቅመናል። የቀዝቃዛው ጦርነት ማብቃትን ተከትሎ ዓለም በስፋት የተለማመደው የምርጫ ፖለቲካ በብዙ ሀገራት ታይቷል። በ1970ዎቹ 35 ሀገራት ብቻ ያካሄዱት የነበረውን የምርጫ ፖለቲካ ከፈረንጆቹ ሚሌኒየም ወዲህ ቢያንስ 110 ሀገራት እንደተጨመሩበት ዘሰርዶዌቭ በተሰኘው ድርሳናቸው ሳሙኤል ሃልቲንግተን፣ ፕሮፌሰር ፉኩያማ ደግሞ አይደንቲቲ በሚለው ርዕስ ባሳተሙት መጽሐፋቸው ላይ ገልጸዋል። የአፍሪቃንም ሆነ የሌላውን ዓለም አብዛኞቹ አምባገነኖች በተጠቀሰው ጊዜ ለይስሙላም ቢሆን ምርጫ ሲያካሂዱ ታይተዋል። በየትኛውም የዓለም ክፍል በየትኛውም ሀገር ያሉ አምባገነኖች እንደሌላው ምግባራቸው ሁሉ ከምርጫ ጋር በተገናኘ የሚያደርጉት በአብዛኛው ተመሳሳይ ነው። በቀዳሚነት ከምርጫ በፊት ጠንካራ ተቃዋሚዎችን ሰብስበው ያስራሉ። የከፋ መሪ ከሆነ ደግሞ ይገድላል። ይህን ለማድረግም አገር ሊያተራምሱ ሲሉ፣ አገር ሊያፈርሱ ሲሉ ወዘተ ደረስኩባቸው የሚል ምክንያት ያቀርባል። ከመታሰርና ከመገደል የተረፉትን ደግሞ እንዲከፋፈሉና እንዲበታተኑ ሴራ ይሸርቡባቸዋል። በመቀጠል በነፃ ሚዲያዎችና ጋዜጠኞች ላይ ይዘምታሉ። እንደ ዋነኛ ጠላታቸው በመቁጠርም ሽብርተኛ፣ የምዕራባውያን ተላላኪ፣ አገር አፍራሽ ተልዕኮ ያላቸው የሲአይኤ ወኪሎች፣ የጠላት አገር ገባሮች ወዘተ የሚል ስም ይሰጧቸዋል። ከዚያም እድፋቸው እንዳይዘገብ፣ ተንኮላቸውም እንዳይገለጥ፣ በምርጫ ስም የህዝብ ሀብት ማባከናቸውም እንዳይነገር ልክ እንደ ተቃዋሚዎቻቸው ጋዜጠኞቹን ወደ ከርችል ያወርዳሉ። ተቋማትን ያዳክማሉ። የጸጥታ ኃይሎችን የእነሱ ታማኝና ሎሌ ያደርጓቸዋል። በቅድመ ምርጫ ወቅት ይህንን ሁሉ ካደረጉ በኋላ በአገራቸው ታሪክ ታይቶም ተሰምቶም የማይታወቅ ምርጫ እንደሚካሄድ በመወትወት ምርጫው ለህዝብ ፍጹም ጠቃሚ ስለሆነ ምርጫ ካርድ እንዲወስድ ይቀሰቅሳሉ። የእነሱን ፎቶ፣ አባባልና መሰል ጉዳዮችን የያዙ ትላልቅ ባነሮችንም በተለያዩ አደባባዮች ላይ ይሰቅላሉ። እንዲህ ያለውን አካሄድ ሳዳም ሁሴን መሆኑ ባሻር አልአሳድ፣ ፒኖሼ መሆኑ ሙአመር ጋዳፊ አድርገውታል። ቅድመ ምርጫውን እንዲህ አድርገው ከቀለዱበት በኋላ ቢሊዮን ዶላሮችንም አፍስሰው የሚሊዮኖችን ጉልበት አባክነው እናካሄድበታለን የሚሉት የምርጫ ቀን ይመጣል። በድምፅ መስጫውም ቀን ህዝቡን ወጥቶ እንዲመርጥ ያስፈራሩታል፣ ያስገድዱታል፣ ያባብሉታል። አሊያም በታሪክ ታይቶ የማያውቅ ህዝብ መርጧል ብለው ራሳቸው አዋጅ ያስነግራሉ። ጌዲስቢ የተባለ ጸሐፊ እንደ አውሮፓውያን አቆጣጠር በ2005 ዋይ ፓርቲስ ኤንድ ኢሌክሽንስ ኢን አውቶሪታሪያን ሬጂምስ በሚል ርዕስ ያስነበበው ጥናት እንደሚለው አምባገነኖች በቅድመ ምርጫ ወቅት ተቃዋሚዎቻቸውንና ሚዲያዎችን ከማሰር ከማሳደድና ከመዝጋት በተጨማሪ የራሳቸውን ወዳጆች ተቃዋሚ ናቸው ብለውም በምርጫ ላይ እንዲሰለፉ ያደርጋሉ ይላል። ከዚያም እነዚህን ወዳጆቻቸውን እንደ ተቃዋሚ አድርገው በሚቆጣጠሯቸው መገናኛ ብዙሃን ዋነኛ ተገዳዳሪያቸውና ተፎካካሪያቸው እንደሆኑ አድርገው ያቀርቧቸዋል። ወይም ልክ እንደ አብይ አህመድ እልም ያለ ጦርነት በሌላው የአገሪቱ ክፍል ከፍተው በዋና ከተማ ብቻ ምርጫ የሚመስል ውሎ ያካሂዳሉ። ለዚህ ምሳሌ የሚሆኑት ማታለል ዙፋናቸውን ለዘላለም ያላደረገላቸውና የስልጣን ፍቅር ለስደት የዳረጋቸው የሶሪያው ባሻር አልአሳድ ናቸው። ባሻር አልአሳድ በቅጡ መቆጣጠር የሚችሉት ልክ እንደ አብይ አህመድ የሀገራቸውን ዋና ከተማ ደማስቀስን ነበር። ሌላውን የአገሪቱን ክፍል ለጦርነት ዳርገው በየ7 ዓመቱ ለምርጫ ብለው የሆነች ኮሮጆ ያለችባት ዳስ ውስጥ ይሄዱና ዓለም አይቶት የማያቅን ምርጫስ ተመልከቱልኝ ይሉ ነበር። Politicians say the vote can have no credibility when large parts of the country are outside state control. መንግስታቸውን በደምና በአጥንት ያጸኑ አምባገነኖች ምርጫ እናካሄዳለን ብለው በሚነሱበት ወቅት ከጉዳዩ ጋር የተገናኙ የተጋነኑ ቁጥሮችን መጥራትም ያዘወትራሉ። የመራጮችን ቁጥር ተቆጥሮ የማያልቅ፣ የእጮችን ብዛት የትየለሌ ያደርጉታል። በብዙ ነገራቸው ከአብይ አህመድ ጋር የሚመሳሰሉት ባሻር አልአሳድ እንደ አውሮፓውያን አቆጣጠር በ2014 ምርጫ ባካሄዱ ወቅት ያደረጉት ነገር አሁንም ምሳሌያችን ይሁን። ባሻር 11.6 ሚሊዮን የአገሪቱ ህዝብ ወጥቶ ምርጫ ላይ ተሳተፋሉ፣ እኔንም መረጠ ሲሉ አወጁ። ይሁን እንጂ 22 ሚሊዮን ከሚገመተው የአገሪቱ ህዝብ ውስጥ ለምርጫ የደረሰው 2/5 ብቻ ነበር። በሌላ አገላለጽ በትክክል ሁሉም ለአቅመ ምርጫ የደረሰው ህዝብ ወጥቶ ቢመርጥ እንኳን ወደ ምርጫ ጣቢያ ሊሄድ የሚችለው ከ8 ሚሊዮን የማይዘል ነበር። በዚህ ላይ በጦርነት በምትቆላ ሀገር ለምርጫ የሚወጣውን ህዝብ እንደሚቀንሰውም አስቀድሞ የተገመተ ነበር። ታጣቂ ኃይሎች ምርጫ እንዳይካሄድ ብለው ልክ በአሁኑ ሰዓት በኢትዮጵያ እንደተካሄደው ሁሉ ማዕቀብ ጥለው ነበርና ምርጫው ከደማስቀስ ውጪ ተካሂዷል ማለት አይቻልም። ይሁን እንጂ በአምባገነኖች ዓለም ህዝብ ብቻ ሳይሆን ቁጥሮችም ይሰቃያሉና
ያልመረጠው መረጠ፣ ካርድም ያልወሰደው ወሰደ ተብሎ አሳታፊና ህዝባዊ ምርጫ እየተደረገ የዋለ ይመስል የተጋነኑ አሃዞች ይፋ ይደረጋሉ። በሶሪያም ይኸው ሆነ። ባሻር አልአሳድን አብነት አድርገን ተጨማሪ አምባገነኖችን ድርጊት እንጥቀስ። አምባገነኖች ምርጫ እናካሄዳለን ብለው ወደ ድግሱ ሲገቡ ታይተውም ተሰምቶም የማይታወቁ በመራጩም ህዝብ በፖለቲካ ተግባራቸውም የማይታወቁን ሰዎች በእጩነት ያቀርባሉ። አብይ አህመድ እነ ካሙዙ ካሳን ኑ አብረን እንደግስ ብለው እንደጠሩት ሁሉ አልአሳድን በ2014 ምርጫ ባካሄዱ ጊዜ ስማቸውም ሆነ ስራቸው የማይታወቅ በፖለቲካዊ ዓለም የሌሉ ሰዎችን እጩ አድርገው አቀረቡና ደማስቆን በእነዚሁ በማይታወቁ ሰዎች ፎቶና ባነር ሞሏት። እዚህ ጋር አምባገነኖች ስልጣን ላይ ለቁ ነገር ታዲያ የህዝብን ሀብትና ጊዜ በምርጫ ሰበብ ለምን ያባክናሉ? ስለምን ዝም ብለው አይቀጥሉም? የሚል ጥያቄ ማንሳት ተገቢ ነው። ለዚህ ጥያቄ መልስ የሚሰጠን ዋሽንግተን ፖስት በ2014 ያደረገው ጥናት ነው። አምባገነኖች ምርጫ የሚያካሂዱት አምባገነንነታቸው እንዲረዝም ካላቸው ፍላጎት ነው ይላል። በሌላ አገላለጽ ምርጫ ያደረጉ አምባገነኖች ከማያደርጉት የተሻለ ስልጣን ላይ ይቆያሉ ማለት ነው። ይህ በጥናት የተረጋገጠው ምክንያታቸው ነው። ተጨማሪ ምክንያትም የሚያነሱ ሰዎች አሉ። በፈላጭ ቆራጭነታቸው የሚታወቁ ህዝባቸውን በማስራብና በመግደል ተቃዋሚዎቻቸውንም በማሳደድ የሚታወቁ አምባገነኖች በስልጣኑ ላይ ያሉትም ሆነ የሚቀጥሉት እነሱ እንደሆኑ እያወቁ ምርጫ የሚያካሂዱትም ሌላኛው ምክንያት የዲፕሎማሲ ቅቡልነት ለማግኘትና አምባገነንነታቸውን ህጋዊ ሽፋን ለመስጠት በማለም ነው ይላሉ። አምባገነን መሪዎች ለምን ስልጣን አይለቁም የሚለው ጥያቄ ቀጥሎ የሚነሳ ነው። ሮባ ሻራሞ ከኢትዮጵያዊ ብሩክ መስፍን ጋር በመሆን ከ15 ዓመታት በፊት በአርታይነት ያሳተሙት ሪጂናል ሴኩሪቲ ኢን ዘ ፖስት ኮልድ ዋር ሆርን ኦፍ አፍሪካ የሚለው መጽሐፍ ለዚህ ጥሩ ማብራሪያ ይዟል። በአምባገነኖች ቤተ መንግስት ስልጣን የሀብትና የክብር ምንጭ ነው የሚለው መጽሐፉ እንዲህ ያሉ መሪዎች እነዚህን ሁለት ጥቅሞቻቸውን አሳልፈው ለተቃዋሚዎቻቸው ሰጥተው አይሄዱም ይላል። አብዛኞቹ አምባገነኖች ሆድን በረሃብ በሚያጮህ ገላን በርዛት በሚያነጣ እልም ያለ ድህነት ውስጥ ያደጉ ስለሆኑ ስልጣን ላይ ሲወጡ ሀብት በማጋበስና ሀገርን በመዝረፍ ኪሳቸውን ማድለብ ዋነኛ ስራቸው ነው። የሀብት ዝርፊያቸውን ከእነሱ አልፈው ለዘመድ አዝማዶቻቸውና ለአጨብጫቢዎቻቸው ሁሉ ያጋራሉ። ስለዚህ ከተራ ድህነት ቢሊዮነርነትን ያሸከማቸውን ስልጣን በምን ምክንያት ሊለቁት ይችላሉ ነው ጥያቄው። እንዲህ ያለውን ህይወት የኖሩበት አብይ አህመድ ምርጫን እንደ ያጃሚ ተሳስተው እንኳ ለመሸነፍ አያውሉትም። ያለነው አፍሪካ ውስጥ ነው፣ ምርጫ ኮረጆ ገለብጣለሁ እያሉ በግልጽ ይናገራሉ። በ2012 ታህሳስ ላይ የኦሮሞ ተወላጅ አክቲቪስቶችን ጋዜጠኞችንና ታዋቂ ሰዎችን ሰብስበው ለማ መገርሳ ስለለቀቀ እኔ ምርጫ አሸነፋለሁ ማለት አይደለም፣ ኮረጆ ገለብጣለሁ። ይህንን የማደርገውም ኦሮሞ ይችን ሀገር ለ200 ዓመት እንዲገዛት ለማድረግ ነው። ችግሩ ኦሮሞዎች አይገባችሁም፣ ጠላቶቻችን እቅድ የገብቷችኋል። እናንተ ግን ስታወሩ የምትውሉት ስለ ለማ መውጣትና ለመደመር ነው። ኦሮሞ እኔን የሚጠላኝ በእናቱ አማራ ነው እያለ ነው። እናቴ ግን የሸዋ ኦሮሞ ነች በማለት እኒያን ወላጅ እናታቸውን ለብዙኛ ጊዜ ሸቀሉባቸው። በእናታቸው አጽም እንደገና ፖለቲካ ሰሩ።